ውሃ በመድር የሚበዛ ፈሳሽ ነው። ውሃ በባህሪው ሽታ፣ ጣዕምና ቀለም የለውም። ህይወት ላላቸው ከሚያስፈልጉ ንጥረ ነገሮች መካከል አንዱና ዋነኛው ሲሆን የሃይድሮጅን እና የኦክሲጅን ውህደት ውሃን ያስገኛል። ውሃ የመሬትን ሰፊ ክፍል ይሸፍናል። መጠኑም የዓለምን 71% ገደማ ነው። የውሃ ዑደት በሰማይ በምድርና ከምድር በታች ያለው የማያቋርጥ የውሃ እንቅስቃሴ ነው። የውሃ ዑደትን መምራትና ማንቀሳቀስ የሚጀምረው ፀሐይ ነው። የባህርና ውቅያኖሶችን ውሃ በፀሐይ አማካኝነት ሲሞቅ ውሃው ይተናል። በሚተንበት ጊዜ ደመናዎችን ይፈጥራል። የተነነ ውሃም በጋዝ መልክ አየር ላይ ይቀመጣል። በዚህ ጊዜ ውሃው በጋዝ ውስጥ አንድ የትክክለኛ ሁኔታ ሲከናወን በአየር ሙቀት ላይ በመመርኮዝ ዝናብ በጠጣር በረዶ ወይም ፈሳሽ መልክ ሊሆን ይችላል። ውሃው በዝናብ አማካኝነት ወደ መሬት ከፈሰሰ በኋላ ሐይቆችን፣ ወንዞችንና ኩሬዎችን በመፍጠር ወይም በመቀላቀል ይከማቻል። ይህ ከተከሰተ ውሃው ደመና እስኪፈጥር ድረስ እንደገና በፀሐይ ጨረር አማካኝነት ወደ ትነት ወደሚያወጣው ውሃ ይመራል። የሃይድሮጅን ዑደት በዚህ መንገድ ይዘጋጃል። የውሃ ዑደት በአንድ አካባቢ ላይ የአየር ንብረት መለዋወጥ ያስከትላል። ይህም የሙቀት መጠን ከፍና ዝቅ እንዲል ያደርጋል። ለምሳሌ ውሃ ሲተን ኃይል ስለሚወስድ አካባቢን ያበርዳል። ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን በያላችሁበት የከበረ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን ስለ ውሃ እያነሳን እንቆያለን። ለዝግጅታችን መነሻ የሆነው በከፋ ዞን ጠሎ ወረዳ የኦመያ ቀበሌ የንጹህ ውሃ መጠጥ ውሃ ፕሮጀክት መመረቅ ሲሆን ከውሃ ፕሮጀክቱ ምርቃት ባለፈ አንዳንድ የአካባቢውን ነዋሪዎች በማናገርና ከዞኑ ውሃ ማዕድንና ኢነርጂ መምሪያ ኃላፊ ጋር ቆይታ በማድረግ ተከታዩን ዝግጅት ይዘን ቀርበናል። አብራችሁን ሁኑ። በምድር ላይ ላለ ፍጥረት ሁሉ አስፈላጊ የሆነው ውሃ የዓለማችንን ሰፊ ክፍል የሚይዝ ነው። ሆኖም ለመጠጥነት የሚቀርበው በተለያዩ መንገዶች ንጹህ ተደርጎ ነው። ለህብረተሰቡ የንጹህ ውሃ አቅርቦት ላይ የሚሳተፉ መንግስታዊና መንግስታዊ ያልሆኑ ድርጅቶች መኖራቸው ይታወቃል። በዚህም ተደራሽነቱ በሽፋን የሚለካ ነው። አሁናዊ የከፋ ዞን የንጹህ ውሃ ሽፋን ያው እንደ ዞናችን የንጹህ መጠጥ ውሃ ሽፋናችን ገና 44.5% ነው። እነዚህን የአጠቃላይ ሽፋን ለማሳደግ በክልል በዞንና በወረዳ እንዲሁም በፌደራል በሚሰጡ ድጋፎች እየተሰሩ ይገኛሉ። ከነዚህ መካከል በዋናነት በዞን 3 በዚህ ዓመት እየተሰሩ ያሉ ፕሮጀክቶች አሉ። አንዱ ተጠናቋል፣ ሁለቱ በመጠናቀቅ ላይ ይገኛሉ። በሌሎች ቦታዎች ደግሞ እንደዚሁ ያሉ። ለምሳሌ በክልል ከሚሰሩ ስራዎች አዲ ወረዳ ላይ ካካ ከተማ ላይ አለ። አንጌዮ ቆላ ላይ በዩኒሴፍ በጀት የሚሰራ አለ። በተጨማሪ ወደ ሳይለም ስንሄድ ሹንጋ ላይ እንደዚህ በዋሽ የሚሰራ አለ። እንደዚህ በክልል በጀት ደግሞ በተችቢ የሚሰራ ውሃ አለ። ዴቻ ላይ ቦባገጫ እንደዚሁ በክልል በጀት የሚሰራ ፕሮጀክት አለ። እነዚህን የመሳሰሉ ፕሮጀክቶች በዞናችን ይሰራሉ። በተጨማሪም በወረዳ በአቅማቸው በመንግስታዊ በሆነ ድርጅትና በራሳቸው ደግሞ በካፒታል የሚሰሩ ብዙ ስራዎች አሉ። እንደ ከፋ ዞን ያለውን ተመለከትን። በዞኑ ውስጥ ከሚገኙ ወረዳዎች አንዱ የሆነው የጠሎ ወረዳ የንጹህ ውሃ ሽፋን የወረዳችን የውሃ ሽፋን በከተማ 30%፣ በገጠር 28.68% ሲሆን አጠቃላይ ወረዳዊ የውሃ ሽፋን 29.34 ላይ ይገኛል። ይህንን የውሃ ሽፋን ለማሳደግ የክልሉ ውሃ ጥናትና ዲዛይን ኮርፖሬሽን በወረዳችን ርዕሰ ከተማ በሆነችው በኦዳ ከተማ ተጨማሪ ውሃ አማራጭ ለመፍጠር
ጥናት ያካሄደ ሲሆን ፈጥነን ወደ ስራ ከገባን ውስን የከተማችንን የውሃ ችግር ሊቀርፍ ይችላል። በቅርቡ ተመርቆ ለአገልግሎት ክፍት የሆነው በጠሎ ወረዳ የኦመያ ንጹህ ውሃ ፕሮጀክት አጀማመር ምን ይመስል እንደነበር የከፋ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ አማኑኤል አሰፋ ይገልጻሉ። የኦመያ ንጹህ መጠጥ ውሃ ፕሮጀክት እንደሚታወቀው የተጀመረው በ2011 ነው። በዋናዋሽ ነበረ ነባሩ ክልል ያን ስራ ባለመጨረሱ ምክንያት በአዲሱ ክልል በካፒታል ተይዞ በ2016 በአዲስ መልክ ወደ ስራ ገብቶ ትላንትና ያው አልቆ ለመረካከብ በቅተናል። በዚህ ላይ የኛ ሚና የመከታተል ነው። በውክልና ክልሉ ውክልና ሰጥቶን ክትትሉን ስናደርግ የነበር ነው እኛ ነን። በእኛ ክትትል በክልሉ በጀትና እንደዚሁም ሱፐርቪዥን ስራው ሊያልቅ ችሏል። እኛ ባለሙያና እንደዚሁም እኛም በአካል አመራሮች ሂደን እያንዳንዱን ስራ እየገመገምን እስከ ፍጻሜ እንዲደርስ ክትትል ስናደርግ ነበር። በተመሳሳይ የጠሎ ወረዳ አስተዳዳሪ አቶ አትርሴ ሻታቸውና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ስለ ኦመያ የንጹህ ውሃ ፕሮጀክት ያሉት አለ። የኦመያ የንጹህ ውሃ መጠጥ ውሃ ዛሬ በይፋ ያስመረቅን ያለነው በ2011 ዓመተ ምህረት በቀድሞ በደቡብ ክልል የተጀመረ ሲሆን በተለያዩ ምክንያቶች ተቋርጦ ለ5 ዓመታት በመቆየቱ የህዝባችን የመልካም አስተዳደር ችግር ሲሆን ቆይቷል። አሁን ላይ የብልጽግና ፓርቲ ትሩፋት በሆነው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በክልሉ ውሃ ማዕድንና ኢነርጂ ቢሮ ድጋፍ ግንባታው ተጠናቆ ለህዝባችን አገልግሎት ለመስጠት እነሆ ዛሬ በይፋ እየተመረቀ ይገኛልና እንኳን ደስ አላችሁ። ኦመያ ቀበሌ ንጹህ መጠጥ ውሃ ፕሮጀክት በጣም ረጅም ውጣ ወረድ አልፎ ነው ዛሬ ለመረቃ የበቃው። ቅድም በሪፖርት የዞኑ አስተዳዳሪም የወረዳ አስተዳዳሪም ለመግለጽ እንደሞከሩት 2011 ዓመተ ምህረት ላይ በዋን ዋሽ ፕሮግራም በቀድሞ ደቡብ ክልል ነው ይሄ ስራ ተጀምሮ የነበረው። ነገር ግን በስራ ተቋራጩ ዝቅተኛ አፈጻጸም ምክንያት ስራው ሊቀጥል አልቻለም። ወዲያው 1 ዓመት ካስኬደ በኋላ 2012 ላይ ነው ውለታው የተቋረጠው። ውለታው የተቋረጠውን ፕሮጀክት ነው 2014 ላይ ክልሉ ሲመሰረት የቀድሞ ክልል ለአዲሱ ክልል ያስተላለፈው። የኦመያ ንጹህ ውሃ ፕሮጀክት የተገነባበት ቦታ ናሊ በመባል የሚታወቅ ነው። ታዲያ የናሊ ነዋሪዎች ከዚህ ቀደም በውሃ እጦት ተቸግረው መቆየታቸውን ነው ካነጋገርናቸው መካከል የገለጹልን። ውሃው ከዚህ በፊት ቢሆን ራሱ እንግዲህ ናሊ ምድር ላይ እንጨት ይኖራል እንጂ ውሃ የለም። ውሃ እንግዲህ በበጋ ጊዜ በፈረስ እንግዲህ በሩቁ እንግዲህ በብዙ ስቃይ ነው የምናመጣው። ውሃ እኛ ሀገር እዚህ ቀበሌ ውስጥ ናሊ ከተማ ውስጥ በጣም ያስቸግራል። ሲያስቸግር የነበረውን እንግዲህ የህዝብ ጥያቄ የሆነውን መንግስት እንግዲህ ጥያቄውን አመልሷልና እንግዲህ ከዚህ በፊትም እንደው ተይዞ ቆይቷል። ኮንትራክተሮች ይዞ እስካሁን ቆይቷሉና እንግዲህ በህዝብ ጥያቄ በመንግስት ዙሪያም እንደው ራሱ በብዙ ስቃይ ነው ከቆይታ ወዲህ ነው የመጣ። ያው ከዚህም በፊት በርግጥ የውሃ ችግር አለብን። እንግዲህ ውሃ እኛ ያው ከወንዝ እንትን ብለን ቀድተን ነው የምንጠጣው። ተቸግረን ወረፋ ችግር አለ ምን አለ። ያው የረጅም ጊዜ መንግስትን ጠይቀን መልስ እስካሁን በማጣታችን ብዙውን ጊዜ ተጠየቀው ጥያቄ ነበር። ውሃ በማጣት በርግጥ እንግዲህ ከብቶችን ሩቅ ቦታ ምናምን በእግር 30 ምናምን ደቂቃ መንገድ ወስደ ነው ውሃ ከብቶችን የምናስጠጣው። እኛም ራሳችን ውሃ ገዝተን የምንጠቀምበት ጊዜ አለ። ያው ውሃ ገዝተን ነው የምንጠቀመው። ያው ብዙ ችግር ነው ያለው። ህብረተሰቡ ላይ የሚደርሰው አንደኛው በርቀት ላይ ነው ውሃ አለው። ያ እርቀት ላይ ለመሄድ የሚችለውም ሄዶ አመጣ ንጹህ ውሃ ይጠጣል። ማይችለውም ከአካባቢ ዝም ብሎ ወራጅ ውሃ ይጠቀምና ለተለያዩ በሽታዎች ይጋለጣል። ለሆድ ቁርጠት፣ ለተለያዩ በሽታዎች ይጋለጥ ነበረ። እንደም በአግባቡ ውሃውን ንጹህ ውሃ ጠጥተን አይደለም የነበርነው። ዝም ብለን እየተቸገርንም ቢሆን ህይወት ለማሳደር ስንል
ተጠቅመን ልጆቻችንም ለበሽታ እየተባከለ እኛም እየተበከለ ነበር። እዚህ በፊትም ቢሆን ራሱ ውሃ ብዙ ለከብት አይደለም ራሱ ለሰው ያለ ሩቅ ቦታ ከገባላ መጃ መንገድ ከከወሻላ መንገድ ከዛ ተቀዶ እኮ ነው በፈረስም በሽክምም ቢሆን ራሱ እየመጣ አለ። ይሄ ደግሞ እዚህ አሁን እቺ የተመረቀችዋ ወንዝ ከላይ ከከተማ እስከዛ 30 ደቂቃ መንገድ ነው ለእግር ማለት ነው። 30 ደቂቃ መንገድ ነው ከከተማ ከታች ከጎሪ ወንዝ በፈረስም በልጆችም በብዙ ስቃይ ነው ወስደን እየጠጣን ያለ ነው። አንዳንዴ እንደው አተን የምናድረው የምንውልበት ጊዜ አለ ሲያስቸግር ማለት ነው። የረጅም ጊዜ ችግራቸው በመፈታቱም መደሰታቸውን ይናገራሉ። ናል ምድር ምንም ወንዝ ውሃ ማለት በጣም ሲያስቸግር የቆየ ነውና አሁን እንግዲህ በዚህ ውሃ ተመርቆ መጠጣታችን መንግስትንም ያው እንግዲህ ክልል መንግስትን፣ ዞን መንግስትን፣ ወረዳ መንግስትን በጣም ነው የምናመሰግነው። በዚህ አይነት ሁኔታ እኛ በጣም እንደ ደስታችን ደስታ አይደለም በእውነት እግዚአብሔር በሚያው እውነተኛውን ነገር ይሄ ውሃ ከላይ ውሃ መጥቶ አቅም የኛው አሁን ተቸግረን ከታች ነው ወደ ላይ ውሃ የተከፋው በጄኔሬተር ማለት ነው። ይሄ የውሃ እጥረት መኖር ማንም ያውቀው ነገር ነው። ቢያንስ ከ2 ሰዓት መንገድ ነው ውሃ ያለው ከላይ በኩል ማለት ነው። አሁንም በታችም እንደዚህ ነበር። ደግሞ መሀል ላይ ከተማው የተቋቋመበት ቦታ ሌብል ቦታ ነው፣ ውሃ የለውም። አሁን በዚህ ውሃ ጉዳይ ላይ ሰዎቹ በጣም ደስተኛ ሆነው ያሉት እኔ ራስም በጣም ደስተኛ ነኝ። እኔ እንደራሴ በጣም ደስ ብሎኛል። ይሄ መንግስት አሁን ይሄ ውሃ በቤታችን በማግኘታችን በጣም ደስ ብሎኛል። እንግዲህ መንግስት ጥያቄያችን በመለሱ ደስ ብሎኛል። እንግዲህ የኛ ፍላጎትም እንደዚህ ነበረ። የጎደለ ነገርም አለ፣ ያለውንም በሂደቱ መንግስት ይመልሳል የሚል ግምትም አለን። አሁን እንግዲህ ብዙውን ጊዜ እንግዲህ ገጠር አካባቢ ነው ያለነው። የመንገድ እጥረት ነበረን፣ የውሃ እጥረት ነበረ። ያለውን ችግራችን የጠየቅነው እንግዲህ መንግስት እንግዲህ በሚችለው ሁኔታ ጥያቄያችን የመለሰ ነው። አሁን መንገድ በእኛ ድጋፍም በቤተሰብ አሳትፈን ብር ምናምን አዋጥተን ነበረ። በጉልበታችን ሂደትም መንገድ አገኝተናል። አሁን ውሃ ደግሞ መንግስት በጠየቅነው ሁኔታ ውሃ ሰጥቶናል። እንግዲህ በጣም ደስ ብሎኛል። አመሰግናለሁ። ይህ የኡመያ ንጹህ ውሃ ፕሮጀክት ግንባታው ከ12 ሚሊዮን ብር በላይ የፈጀ ነው። ግንባታው አጠቃላይ 12.7 ሚሊዮን ብር በላይ የጨረሰ ሲሆን ዋናው የውሃ ማጠራቀሚያ ታንከር ላይ ዳገት ላይ ያየነው 50,000 ሊትር የመያዝ አቅም አለው። ውሃውን በየመንደሮች ተደራሽ ከማድረግ አንጻር 7 የውሃ ቦኖ የተሰራ ሲሆን ከዚህም በተጨማሪ 2 ትምህርት ቤቶች በግቢያቸው በቀጥታ ውሃ እንዲያገኙ ተደርጓል። እንደ ክልል የንጹህ ውሃ ፕሮጀክቶች ትግበራ ሽፋኑን ለማሳደግ ታሳቢ ተደርጎ እየተሰራበት ይገኛል። እንደ አጠቃላይ ክልሉ ሲመሰረት ወደ 25 አካባቢ የሚሆኑ ፕሮጀክቶችን ነው ከደቡብ ክልል የተረከብነው። ከዛ ውስጥ 2ቱ ብቻ ነበሩ እንቅስቃሴ ውስጥ የነበሩት። ቀሪዎቹ 23 የሚሆኑት እንደዚሁ ውለታቸው የተቋረጠባቸው የስራ እንቅስቃሴያቸው እጅግ በጣም ዝቅተኛ የነበሩ ፕሮጀክቶችን ነው ተረክበን የነበረው። ከዛ በመነሳት የክልሉ መንግስት እነዚህን ሁኔታዎችን በማየት የክልሉን ውሃ ሽፋን መጨመር በሚያስችል መንገድ በምን መንገድ እንሄድበት የሚለውን ቁጭ ብለን ለማየት ነው ይሄድ ነው። ከዚህ አኳያ ያኔ እነዚህን ፕሮጀክቶችን ስንረከብ የክልሉ ውሃ ሽፋን 32.7% ብቻ ነው የነበረው። ይሄን ማሳደግ አስፈላጊ ስለሆነ በየገጠሩም ብኬድ በከተማ ደረጃም ብኬድ ሰፋፊ የውሃ ችግሮች የህብረተሰቡ የመጠጥ ውሃ ችግሮች እንደነበሩ በማመን እነዚህን የማስቀጠል ስራዎችን ነው በ2-3 ዓመት ውስጥ የተሰራው። የውሃ ፕሮጀክቶች ከቦታ ቦታ ሲገነቡና ለአገልግሎት ክፍት ሲሆኑ ይታያል። ሆኖም ግን አጠቃቀማችን አግባብነት ያለው ሲሆን የአገልግሎት ዘመኑ ረጅም ይሆናል። ውሃው ተመርቋል። ይሄ የተመረቀው ውሃ ደግሞ በአግባቡ ይዞ አጠቃቀሙን ማስተካከል እጅግ በጣም ወሳኝ ይሆናል ማለት ነው። አንድ ፕሮጀክት ያልቃል። ከተመረቀ በኋላ አያያዛችን ጥሩ ማይሆን ከሆነ አገልግሎት ሳይሰጥ ሊቋረጥ የሚችልበት ሁኔታ ይኖራል። ሰው ሰራሽ ነው የነገር። ሰው ሰራሽ ነገር ደግሞ ቶሎ ይበላሽ። ስለሚበላሽ ውሃ አጠቃቀማችን ስርዓት ያለው
የሆነ ደንብ ያለው መሆን የሚችልበት ሁኔታ እንዲሆን ማድረግ ያስፈልጋል። ማህበረሰቡ ረጅም አገልግሎት ረጅም ጊዜ መጠቀም የሚችልበት ሁኔታ እንዲኖር፣ ስርዓት ያለው ሊሆን የሚችልበት ሁኔታ እንዲኖር የተዘጋጀ ደንብ ይኖራል ብዬ አስባለሁ። ይህን ውሃ የሚከታተሉ አካላት ይኖራሉ ብዬ አስባለሁ። አጠቃላይ ማህበረሰቡ ይህን ውሃ በአግባቡ እንዲጠቀም በጥገናም በጥበቃም አስፈላጊውን ድጋፍ ማድረግ የሚችልበት ሁኔታ መኖር መቻል አለበት። ህፃናት ገብተው እንዳያበላሹ፣ ከብቶች ገብተው እንዳያበላሹ። ይሄ የተሰራው ውሃ እጅግ በጣም ምርጥ ውሃ ነው፣ ጥራት ያለው ውሃ ነው አይተናልና በአግባቡ መጠቀም የሚችሉበት ሁኔታ እንዲኖር የቀበሌ አመራሮች፣ የሀገር ሽማግሌዎች፣ የእምነት አባቶች፣ ሌሎች አካላትን ውሃውን በአግባቡ መጠቀም ያስፈልጋል። የሚበላሽ ከሆነ ሌላ ስራ መስራት የምንችልበትን ነገር እንደገና ወደዚህ ጥገና የምንገባበት ሁኔታ ይኖራል ማለት ነው። ይሄ ባለንበት እንድንሄድ ወይ ወደ ኋላ ልንሄድ የሚችልበት ሁኔታ እንደሆነ የሚያደርገው። ስለዚህ የተሰራውን በአግባቡ ይዘን ቅድም የምንጠይቃቸው በርካታ ጥያቄዎች የምናነሳቸው አሉ። ወደፊት መሻገር የሚችልበት ሁኔታ እንዲኖር ማስቻል ያስፈልጋል። የናሊ ነዋሪዎች ካሁኑ ውሃውን በአግባቡ ለመጠቀም በመምከር የተለያዩ እንቅስቃሴዎችንም እያደረጉ ይገኛሉ። ውሃ በአግባቡ ዞን ለመጠቀም አንደኛው ቦኖ አለበት ቦታ ላይ ሽቦ እንዳይቆረጥ፣ ቡሌኖቹ እንዳይነቀሉ፣ በግለሰብ ማሳ ላይ የተላለፈ ብረቶች አሉ እንዳይነኩ፣ ቱቦ በስሱ ያለ ቱቦ አለ የመስመር ቱቦ በተለያዩ ሰዎች እንዳይቆረጥ እንዳይገፈፍ አድርገን በቦኖ ላይ ሰው አሰማርተናል። እንደውም በአንድ ቦኖ ላይ አራት ሰው ነው ያሰማረ ነው። ሰብሳቢ አለ፣ ጸሐፊ አለ፣ ገንዘብ ያዥ አለ። ይህንን ይዘን ለራሳችን ጥቅም ብለን ለኛ ብለን እንጂ የምንታገለው የማያውቀው ባያውቅም እኛ ስለ ጉዳቱና ጥቅሙን ስለምናውቅ እኛ የራሳችን ተዋጽኦ አድርገን ማህበረሰባችን አሳምነን ይህንን ውሃ በአግባቡ መንግስት ሰጠን ውሃ በአግባቡ ለመጠቀም ፍላጎት አለን። ለእኛ ሀሳብ የሚሆነው እሱ ነው። እዛ ላይ ደግሞ እኛ ህብረተሰብ ያለውን እንግዲህ አይታችኋል ብዬ ገምታለሁ። በሆነም ሆነ ያ ውሃ ማጠራቀሚያ ሁሉ መንግስት ያጠረው ሁኔታ አለ። በሽቦ በፔሮ ምናምን ታጥሮ ነበረ። እኛ በራሳችን በማህበረሰብ ተዋተን በቀርቅሃ ምናምን ያጠርንበት ሁኔታ ነው ያለው። እኛ በጉልበት በኩል ቱቦ ይሁን ሌላ ነገሮችን በእርግጥ እንሰራለን የሚል ግምት አለን። በእርግጥ እኔ ህዝቦችን በሚችለው ሁኔታ ወክዬ መናገር የሚችለው ነገር ቢኖረው አሁን ያው ቴክኒክ የሙያ ስራዎች በኩል የሚመጡ ችግር ካልሆነ በስተቀር እኛ ራሳችን በማህበረሰቡ ውሃ የሚያበላሽ አይመስለኝም። እኛ ውሃ እንኳን አይበላሽም። በእርግጥ አሁን ይሄ ውሃ በጀነተር ነው የሚገፋው። ጀነተሩ ሊበላሽ ይችላል። ያው ቴክኒክ ሙያ ችግር አለው። በዛ በኩል በእርግጥ የውሃ ሙያ የውሃ ቢሮ ይሁን ያ የሚያውቁ በክሎቹ መጥቶ በየቀኑ በየጊዜው ብተባበሩ ደስ ይለኛል። እኔ በሌላ በኩል ግን ችግር የለውም የሚል ግምት አለኝ። እኛ በእርግጥ ያለውን ነገር ቦኖዎችን ያሉት ነገሮችን ውሃ ምንጮችንም እንጠብቋለን። እኛ በእርግጥ እኔ ጥርጣሬ በሙያ በኩል ትንሽ ያው ኮንታክት ላይ ችግር ኖሮ ይችላል። ጀነሬተሩ ሊበላሽ ይችላል። በዛን ሰዓት ምክንያታዊ ሆኖ እኛ ደግሞ ሌላ ችግር ውስጥ እንዳንገባ የሚል ሀሳብ ነው ያለን። የነዋሪዎቹ እንቅስቃሴ መልካም ቢሆንም አጠናክሮ ለማስቀጠል ማድረግ ያለባቸውን የከፋ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ አማኑኤል አሰፋ ይመክራሉ። አንድ የንጹህ መጠጥ ውሃ በሚገነባበት ጊዜ በትንሹ እስከ 20 ዓመት ያገለግላል ተብሎ ነው የሚጠበቀው። ውሃው ምንጭ ስለሆነ ደግሞ እንደሚታወቀው ምንጩ ካልደረቀ ሁል ጊዜ እየፈሰሰ የሚኖር ውሃ ነው። እዛ አካባቢ ላይ ከህብረተሰቡ በዋናነት የሚጠበቀው ማጠር አጥቦ እንደዚሁም አጽድቶ በትክክል መጠቀም ያስፈልጋል። እንደዚሁም እነዚህ የተሰሩ ቦኖዎች አሉ። እነዚህ ቦኖዎችን መክፈቻ መዝጊያ ላይ በጥንቃቄ እንዲጠቀሙ ማድረግ፣ አጥሮችን በከብት በመሳሰሉ እንዳይሰበሩ መጠበቅ ያስፈልጋል። ትንንሽ ብልሽቶች ደግሞ በሚከሰቱበት ጊዜ በዛ ባሉ ማህበራት ውሃውን የሚያስተዳድሩ ማህበራት አሉ። በማህበራት እያስተባበሩ የመጠገን ስራ መሰራት መቻል አለበት። አንድ ፕሮጀክት ለመስራት በጣም ብዙ ገንዘብ ስለሚፈለግ ያን ረጅም ጊዜ ብንጠቀም እነዚህ የሚወጡ ወጪዎችንም ለማዳን ስለሚያስችለን ህብረተሰቡ በተለይ በጥንቃቄ ከተለያዩ አደጋዎች መጠበቅ ይጠበቅበታል። በኦመያ የንጹህ ውሃ ፕሮጀክት ምርቃት ላይ የጠሎ ወረዳ አስተዳዳሪ፣ የወረዳዋ ዋና መዲና የሆነችው
የኦዳ ከተማ የውሃ ማጠራቀሚያ ብልሽት ከወረዳው አቅም በላይ በመሆኑ የክልሉ ውሃ ማዕድንና ኢነርጂ ቢሮ ድጋፍ እንዲያደርግላቸው ጠይቀዋል። ወዲያውኑ ምላሽ ተሰጥቶበታል። በኦዳ ከተማ ያለው የውሃ ማጠራቀሚያ ታንከር ሪዛይቨር በተደጋጋሚ ተጠግኖ ከጥቅም ውጭ በመሆኑ ውሃ ማጠራቀም ባለመቻሉ በከተማችን ያለውን ንጹህ ውሃ እንኳን ለተጠቃሚው በአግባቡ ማድረስ ስላልቻለን የክልሉ ውሃና ማዕድን ኢነርጂ ቢሮ እንዲያግዘን በአክብሮት ጠይቃለሁ። የውሃ ሽፋኑን ከፍ ሊያደርጉ የሚችሉ ስራዎች በክልሉ መንግስት ድጋፍም ሊደረግ ይገባል ብሎ ካነሱትም አንጻር እንደ ክልሉ ውሃ ማዕድንና ኢነርጂ ቢሮ ጠሎ ወረዳ ላይ የወረዳውን ዋና ከተማ የንጹህ መጠጥ ውሃ ተጠቃሚ ሊያደርግ የሚያስችል ጥናትና ዲዛይን ስራ ተጀምሯል በዚህ አመት። ስለዚህ ይሄ ጥናቱ ሲያልቅ መንግስት በጀትን አይተን በጀቱ በሚፈቅድበት ጊዜ ወደ ስራ የሚገባበት ሁኔታ ነው የሚኖረው ማለት ነው። ለቀጣይ የውሃ ልማት ላይ መደረግ ያለበት ከዚህ በኋላ ውሃን መስራት ብቻ አይደለም ትርጉም የሚኖረው የተሰራውን ውሃ መጠገን፣ የተሰራው ውሃ እንዳይበላሽ መንከባከብ በጣም ያስፈልጋል። ይህን ውሃ ደግሞ ቤት ለቤት ማስገባት መቻል አለባችሁ። የውሃ ስራ አንድ ጊዜ ተሰርቶ የሚያልቅ አይደለም። እንደሚታወቀው ውሃ እስከሆነ በተለያዩ ብልሽቶች ሊያጋጥሙ ይችላሉ። እነዚህ ብልሽቶች ሲኖሩ ሁሉም አካላት ተረባርቦ ጥገና ማስጠገን ይገባቸዋል። በተለይ ደግሞ መሰረተ ልማት ላይ አደጋ እንዳይደርስ ሴክተሩ ብቻ ሳይሆን ሌሎች አጠቃላይ የሚመለከተው የሚባል የለም። ሁሉም ህብረተሰብ እንደው ጥንቃቄና ጥበቃ ማድረግ የሚችልበት ሁኔታ ቢኖር ጥሩ ነው። በተጨማሪም በምንሰራቸው ስራዎች የሚከሰቱ ችግሮች ካሉ ለኛ በቅርብ መጥተው ያሉ ችግሮቻችንን እያስረዱን እየነገሩን መስተካከል የሚገባውን ነገር እያስተካከልን የውሃ ተደራሽነታችንን እንድናሳድግ ህዝቡ ከጎናችን እንዲሆን ጥሪ ለማስተላለፍ እወዳለሁ። በመጨረሻም በኦመያ የንጹህ ውሃ ፕሮጀክት ስራ ላይ ለተሳተፉ አካላት ምስጋና ቀርቧል። ይህ የኦመያ ንጹህ መጠጥ ውሃ ግንባታ ለዚህ ስራ ተጠናቆ በዚህ ደረጃ እንዲበቃ አመራር የሰጡ የደገፉና ያስተባበሩ የክልሉ ውሃ ማዕድን ኢነርጂ ቢሮ አመራሮችና ኃላፊ ባለሙያዎች፣ የከፋ ዞን አስተባባሪ አካላት፣ የዞናችን የውሃ ማዕድን ኢነርጂ መምሪያ አመራርና ባለሙያዎች፣ የወረዳችን አመራሮችና ባለሙያዎች ላደረጋችሁት ድጋፍ በራስና በወረዳ መንግስት ስም ምስጋና የላቅ ያለ ነው። አዲሱ የክልላችን የውሃ ማዕድን ኢነርጂ ቅድሚያ ሰጥቶ ይህ ውሃ ተመርቆ ዛሬ ለአገልግሎት እንዲበቃ ስላደረገን የክልሉን መንግስትና የክልሉን ውሃ ማዕድን ኢነርጂ እንድታመሰግኑ ጠይቃለሁ። ከክልሉ በተጨማሪ የዞናችን ውሃ ማዕድን ኢነርጂ አመራሮች፣ የውሃ ማዕድን ኢነርጂ ኢንጂነሮች ደግሞ ተከታትለው እንዲፈጸም ያደርጉበት ሁኔታ ነው ያለውና የዞናችንን ውሃ ማዕድን ኢነርጂ መምሪያ ኃላፊዎችና ሰራተኞች እንደዚሁ ብታመሰግኑ። የተከበራችሁ ተመልካቾቻችን በዚህኛው ዝግጅታችን ወደ ጠሎ ወረዳ አቅንተን የኦመያ የንጹህ ውሃ ፕሮጀክት ዙሪያ ያዘጋጀነው ዝግጅት የተከታተላችሁትን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በሌላ ዝግጅት ዳግም እንገናኛለን። ሰላም። Kirigo